በሰርጓ ቀን ባሏን ከሌላ ሴት ጋር ሲማገጥ ያዘችው። ዛሬ ሜካፕ እየሰራው በአንድ አስደንጋጭ ትዝታ ውስጥ ገባው። እንደ ውበት ባለሙያ ብዙ ሙሽሮችን አዘጋጃለሁ፣ ግን ያቺ ቀን መቼም ከህሊና ያልጠፋችም። አንዲት በጣም የምወዳት ደንበኛዬ ለሰርጓ ቀን ልክ እንደ ንግስት ተውባ በዝግጅት ላይ ነበረች። ሜካፑ ተጠናቆ ነጩን ጋውን ለብሳ በመስታወት ራሷን እያየች በደስታ ፈገግ ስትል በድንገት ስልኳ ላይ አንድ ቪዲዮና ፎቶ ግን ያን ሁሉ የደስታ ድባብ ወደ መሪር ሐዘን ድርቃጤ ቀየረው። ቪዲዮ የሚያሳየው ገና ከጥቂት ሰዓታት በኋላ በደስታና በሐዘን በህመም ሆነ በጥቁር ቀን አንቺ ጋር ሆናለሁ ብሎ ቃል ኪዳን ሊገባላት የነበረው ሙሽራ በዛ የሰርጓ ዜማ ሌሊት ከሌላ ሴት ጋር ሲማገጥ ነበረ። ፎቶዎችና ቪዲዮዎች ምንም ጥርጥር የሌላቸው ግልጽ ማስረጃዎች ነበሩ። በክፍሉ ውስጥ የነበረው ሳቅና ጭብጨባ በአንድ ቅጽበት በሞት ጥላ ተተካ። አስቡት፣ ቤተሰብና ዘመድ በአዳራሽ ውስጥ ሙሽሪትን እየጠበቀ ነው። እጅግ በጣም ብዙ ወጪ ተደርጓል። የታረደው ታርዶ፣ የተጠመቀው ተጠምቆ፣ እሷ ግን በእጇ የያዘችውን ስልክ እያየች በድንጋጤ ትንቀጠቀጣለች። ያኔ ነው ትልቁና ከባዱ ጥያቄ የተነሳው። ሰርጉ ይቀራል ወይስ ለሰውና ለቤተሰብ ክብር ተብሎ ይቀጥላል? ያቺ ልጅ ግን ያደረገችው ነገር ዛሬም ድረስ በልቤ ውስጥ ትልቅ ቦታ አለው። ለጥቂት ደቂቃዎች አይኖቿን ጨፍና ቆየችና የፈሰሰውን እንባ ጠራርጋ ሜካፑን አስተካክልኝ አለችኝ። ሁላችንም ሰርጉ ሊቀጥል ነው ብለን ስናስብ፣ እሷ ግን በኩራት ወደ አዳራሹ ገባች። ነገር ግን የገባችው ቃል ኪዳን ለመግባት አልነበረ። ማይኩን ተቀብላ ያንን ቪዲዮ በትልቅ ስክሪን ላይ እንዲታይ ያደረገች። በክህደትና በውሸት ውስጥ የሚገነባ ቤት የለኝም፣ ለራሴ ካለኝ ክብርና ማንነት ጋር እወጣዋለሁ ብላ ቀለበቷን ወርውራለች። ስትወጣ ሁላችን በድንጋጤና በአድናቆት ዝም አለን። እንግዲህ እናንተ ልጠይቃችሁ፣ ልታገቡ ያሰባችሁ ሰው በትክክል በሰርጋችሁ ቀን ቺት እንዳደረገባችሁ የቪዲዮና የፎቶ ማስረጃ ቢቀርብላችሁ ምን ታደርጋላችሁ? ለቤተሰብ ለሰው ወሬና ለወጪ ተብሎ ሰርጉን ትቀጥላላችሁ ወይስ ክብሪን ከሁሉ በላይ ብላችሁ በዛው ቅጽበት ትበትኑታላችሁ?